ተመራቂዎች የተመረቃችሁበት ዓላማ የተከበረና ውድ መሆኑን አውቃችሁ ከዛሬ ቀን ጀምራችሁ እነዛ ትግሉን አደራ ብለው ለኩሰው የተሰዉ ሰማዕታትን አደራ ለመወጣት ከዛሬ ጀምሮ በወኔ እንድትታገሉ ማሳሰብ ፈልጋለሁ። ሌላው የተመረቃችሁበት ቦታ አቸፈር ጣሊያን ጀግንነታቸውን በዋርካ አስመስሎ የሚያደንቃቸው የነግራዝማች ባብል ደስታ ቀዬ፣ እናንተ የተመረቃችሁበት ቀዬ በዳግም የጣሊያን ወረራ ወቅት የተወደደ አያሌው መኮንን ለመጀመሪያ ጊዜ እናንተ አሁን የያዛችሁትን ባንዲራ ዝብስት ላይ ተክለው ያሳዩ ጀግኖች የበቀሉበት ቀዬ፣ እንዲሁም የእውነት አርበኛው የእውነት አባት ተብለው የሚጠሩት የደራሲ እና ገጣሚ የአቤ ጉበኛ ልጆች እናንተ የነፊት አውራሪ አውደው ሀበሻ ልጆች እናንተ የነ ግራዝማች አይነ እንግዳ ብርሌ ልጆች እናንተ የነ መቶ አለቃ እርብ ያየለ ልጆች ናቸው። ስለዚህ ጀግና መሆን ግዴታችሁ። ይህን ጀግንነትን በተገቢው ቦታ መወጣት ደግሞ ትልቅ ኃላፊነት መሆኑን አውቃችሁ በድጋሜ እንድትዘጋጁ ማሳሰብ ፈልጋለሁ። ሌላው ፋኖ ከአማራ ሕዝብ የተፈጠረ ኢትዮጵያዊ ኃይል ምን ማለት ነው? ፋኖ ለሌሎች ብሔረሰብ ሕዝቦች ጠላት አይደለም። ከትግራይ ሕዝብ ጋር ወዳጅ ነው። ከኤርትራ ሕዝብ ጋር ወዳጅ ነው። ከኦሮሞ ሕዝብ ጋር ወዳጅ ነው። ከቤኒሻንጉል ጉሙዝ፣ ከጋምቤላ፣ ከሐረር፣ ከሶማሌ ሕዝብ ጋር ወዳጅ ምን ታገለው እያሸነፍነው ያለውን ብልጽግና ስርዓትና ብልጽግና ስርዓትን በገንዘብ በጉልበት በሐሳብ የሚደግፉትን መሆኑን አውቃችሁ ከዛሬ ጀምሮ ፋኖ ለየትኛውም አካባቢ ሕዝብ ደጀን አለይታ ምስክር ነፃነት የሚያስከብር ኃይል እንጂ ዝም ብሎ የረከሰ ባህሪ የሌለው ኃይል መሆኑን አውቃችሁ በድጋሜ ኃላፊነታችሁን እንድትወጡ ማሳሰብ ፈልጋለሁ። ዛሬ ላይ ድርጅታችን አፋብንና መሪዎቻችን ድርጅታችን በግለሰቦች የሚፈርስና በግለሰቦች የሚገነባ እንዳይሆን አድርገው ሰርተው፣ ስለዚህ ትላንትና የነበረ ባንዳ አብሮን ቆይቶ ስለሄደ የሚፈርስ ድርጅትና ትግል አይደለም ያዝ አንድ ባንዳ ከመካከላችን ወጥቶ ሲሄድ ትግላችን 10 እርምጃ ወደፊት ይሻገራል። እናንተን የመሰለ ገና ጀብድ ለመስራት በጉጉት ላይ ያለ ኃይል እንድናስመርቅ ያደርገናል። ስለዚህ ድርጅታችን የመጨረሻ የህልውና መሸሸጊያ ኮንክሪት ምሽጋችን እንደሆነ አውቃችሁ ከዛሬ ጀምራችሁ ድርጅታችሁን እንድትጠብቁ በዚሁ አጋጣሚ ማሳሰብ ፈልጋለሁ። ሌላው ተመራቂዎች ከናንተ በዋነኝነት የሚጠበቀው ስነ ምግባር ወይም ዲሲፕሊን የሌለው ሰራዊት ለህዝቡ ነፃነት ሊያስከብር ይቅርና ለህዝቡ ወደ እንደሚሆን አውቃችሁ ማንኛውም ተቋማዊ ትእዛዝ ሲመጣ ትእዛዛችሁን እንደወረደ በመቀበል ማህበረሰባችሁን ከወንጀልና ከተለያዩ ስጋቶች በመጠበቅ ተቋማችሁን በማሳደግና በመጠበቅ እንዲሁም የወጣችሁለትን ዓላማ ርዕዮተ ዓለም የአማራ ብሔርተኝነትን ጠብቃችሁ ይዛችሁ መሻገር ይኖርባችኋል ማለት ነው። እናንተ በቁጥር ትንሽ በተግባር ብዙ የሆናችሁ የሰርጎ ገብ መቼ ኃይል ተመራቂዎች ናችሁ። ምናልባትም እንደ ድርጅት አቸፈር ላይ የመጀመሪያ ተመራቂዎች ናችሁ። ስለዚህ ነገ ከነገ በኋላ ወረዳችን ላይ የተለያየ ነገር ማህበረሰቡን እያደረሱ የሚያሰቃዩ የታሪክ እርግማን የሆኑ የብአዴን ውላጅ ተላላኪዎችን እያነቃችሁ ለማምጣት ከዛሬ ጀምሮ እንድትዘጋጁ በድጋሜ ማሳሰብ ፈልጋለሁ። በመጨረሻ ምናልባት አሁን ያለው ስርዓት ጉልበቱ ቄጠማ ሆኖ መራመድ አቅቶት ነው ያለው።
እንደምታዩት እኛ ከዚህ ላይ እናስመርቃለን። በ2 ኪሎ ሜትር ላይ ጠላት አለ። በስነ ልቦና የበላይነት ወስደንበታል። በውጊያ ማርከን እየታጠቅን ነው። በፖለቲካና በውጭ ግንኙነት እርቃኑን እያስቀረነው ነው። ስለዚህ መቃብሩን ጨርሶ ለማጥፋት በሚደረግ ማንኛውም አይነት እንቅስቃሴ ሁሉም በዚህ ያለ አካል ጉልበቱን እንደ አዲስ እንዲጀምር